አርዲ እንደው ካላስቸገርኩ እዚህ ሰፈር ነህ? አዎ አንዲት ቀላ ያለች ቆንጂዬ ልጅ ሰሞኑን ጥቁር ለብሳ አይቻት ነው እንደው እዚህ ሰፈር ለቅሶ ሰምታል? እቺ ወላጆቿን በመኪና አደጋ ያጣችው ነች? ወላጆቿን ናሂን አንብብል። እሺ ምንድነው? እና መጀመሪያ ሳይል ያለው መስሎ ልታይ መጣው ዲግሪ ዲፕሎም ዲግሪ ባካሽ ለኛ የሚሆን አይደለም። ምን ይድ ለምን ትሄድዬ? አታይም እንዳለ ዲግሪ ዲፕሎም ዲፕሎም ባክ እኔ ላቅመ ለዛ ነገር አንተ ደግሞ ላቅመ ነባብ አልታደለም። አንተ ልጅ ተው። ምን ነው ፈጣሪ ይሄን ነገር ከምትሰበስብበት ይሄን ነገሩን ብትሰበስብበት። ምንድነው ያልከው? እስቲ ረፋሽ እኔ የዛ ነቀል እንደማልል ታውቃለህ። አያሃ በሰው ጉለት ማሾፍ ምን ያህል እንደምትቆረቆር እኔንም ከዛ ከርካሳ ሬዲዮ ነው ሰማው። እሷ እኮ በከረክስ አገልግላ ነው ይሄ ነገር አታሽ ምንድነው አንተ ባለፈው የሰጠኝ መድኃኒት? ኧረ መድኃኒቱ አስተማማኝ ነው። ፌክ ነው እባክህ። የምን መድኃኒት ነው? ይሄ ነው የጭርት ይሄ ጭርት ይህን በመሰለ ሙያ ከተመሰገኑት ጀግኖች ኢትዮጵያ መካከል አንደኛውን ልናስተዋውቃችሁ እንወዳለን። ስማቸው አብዲስ አጋ፣ ማዕረጋቸው ሻምበል፣ እድሜያቸው 46 ዓመት ነው። ሻምበል አብዲስ አጋ የክብር ዘበኛ ባልደረባ ቢሆኑም የውትድርና ተግባራቸውን የጀመሩት በልጅነታቸው ወራት መሆኑ ታውቋል። በ1956 ዓመተ ምህረት የሶማሊያ መንግስት አንተ በጠዋቱ ሬዲዮ ላይ ከምትጻዳት ተቀሰቅሰኝ ምን ሰዓቱ እኮ ሄዷል። እባክህ ግጭት ላይ እሺ ተነሳኝ። ሻምበል በዚያ ጊዜ የነበሩት በኦጋዴን ውስጥ በተለፊክ በተባለው ስፍራ ላይ ነበር። መጋቢት 20 ቀን 1956 ዓመተ ምህረት ከዚያ ተጠርተው ለነገሩ ምን ወያታነብ ወያትጽፍ ሬዲዮ እየሰማ አብራራ እንጂ ከቀኑ 5 ሰዓት ከሩብ ላይ ከቶጎ ጫሌ ተኩስ ሩምታ ውስጥ ገቡ። ከጠላት በኩል የተሰለፈው የአንድ ሻለቃ ጦር ሲሆን እርሱም በከባድ መሳሪያ ሲሱ በረዶ ጥርሱ ማለት ይደስደሱ አይ ግርማው ሞገሱ ይደርሳል። ተረሳሽው እኮ ነው ነገር ሰላም ቁጥራው ዘደ አራሽ ነው። እሺ ወይ ጉድ አረሲሳይ ሰላም ናችሁ? አለ እንዴት ነው? አከራዮቻችን ምናምን ጎረቤት ሁሉ ሰላም ነው አይደል? እኔ ሶጣ ምን አይነት ጎረቤት ገጠማችሁ? ገርማል። ከዛ ቤት እስክንለቅ ድረስ አይተነው አናውቅ። እንዴት ያው እንደ የኔ ቢጤ በጠዋት ይወጣና እንደ ውሃ በለሊት ከችላል። እንዴት እናየዋለን ማለት ከዛ ቤት ወጣችሁ እንዴ? ነው ምን ነው ሲሳ በተክሊል አልተጋባን ምን እናደርጋለን ማለት እንደኔ ቤት ሰርታችሁ እንደ እንኳን ቤት ልንሰራ ቀርቶኛ ስፖርት መስራት ተከልክለናል። ስፖርት ደግሞ ለመስራት ምን ይከለክላል? እንዴ ሲሳ ምን ነው ስፖርት ተሰርቶ ካልተጎዘጎዘ እኮ ሰው ተገዘገዘ ማለት ነው። አንተ ሰው ለያሳውን ባልሞተር ባክህ ወይ እና ዛሬ ምን ግርታላችሁ? ያው ሲስ እኛ ከዛ ቤት እንኳን የለቀቅነው ቤት ሰርተን ሳይሆን ችግር ለእጅ ላይ ቤት ሰርቶብን ይገርማል። ያኔ ያልተጠየቁትን የትምህርት ማስረጃ
ቦርዱ ሳይወስንብኝ ከቡና ቦርድ ተባረርኩ የኔ ነገር ደግሞ ታውቀዋል ያው እኔም አሰሪ ሱቁን ሽጦ ሲሰደድ ስራ ፈታው ስለዚህ የጋራ ችግራችንን አንድ ላይ ለመቋቋም ብለን ያንን ትልቁን ግቢ ትተን አሁን ትንሽ ቤት ተከራይተን አብረን እየኖርን ያለን እና እሱን መክፈል ቸገረን ያላችሁ አረ በፍጹም ሲስ እሱን እንኳን አልጋችንን ሸጠን የ3 ወር የቤት ኪራይ ከፍለናል አንድ ወር ብንኖርበት እሱ እንኳን ያሳዝናል እና ምን ልርዳችሁ ያው ሲስ አንተ የዘመደ ብዙ ጓደኞችም አሉና እንደው ከነሱ ማጠየቀ ትንሽዬ ስራ ቢጤ ብትፈልግልን ብለን ምንም አይነት ስራ አንነቅም አረ የተገኘው ስራ አሁን እንዲህ ነው ልላችሁ አልችልም ኦኬ ግን የሆነ መላ ፈልጋለሁ ስልክ ተሰጡኝና ሲሳይ እሱ ነገር እኮ ለኛ አሁን ቅንጦት ነው ማለት የወዳችንን ካርድ ሳልሞላ ጭራሽ የሞባይል ላይ ከብድ ትንሽ በቃ የኔን ስልክ ትይዙና በሱቅም ስልክ ቢሆን ደውላችሁ ሰሞኑን ጠይቁኛላችሁ የሆነ ነገር አደርጋለሁ እንደሚሆን እንደሱ ይሻላል እቺን ደግሞ እስቲ ያዟትና ለአንድ አይደለም ያዛዛችሁ ቴንክ ዩ በጣም ማለት ሲሳይ ምንም አይደለም እስቲ ደውሉ ሰሞኑ እንደሚሆን እናደርጋለን ለግን ቴዲ ከአመታት በፊት ያየዋት ሁኔታ እስካሁን ድረስ መቼም አይረሳኝ ቅር እንደሚል ቢገባኝም በዚህ ሰዓት ስለ ስራ እንጂ ስለ ፍቅር ማሰብ ያለብን አይመስለኝም አንተ እንደፈለክ ማሰብ ትችላለሽ እኔ ግን አሁንም ወደፊትም ስለ ፍቅርና ስለ ፍቅር ብቻ ማሰብ ጉድ ሳይሰማሉ ምን አልክ አንተ ደህና ዋሉት እያስኩ የጠየቅኩህን መልስልኝ ስለ ፍቅርና ስለ ፍቅሬ ብቻ ነው ማስበው ነው ያልከው ምን ኖራለሁ ስለ ፍቅር ማሰብ እዚች ቤት ውስጥ ተዳብለህ እየኖርክ እንደው ስለ ፍቅር ስታስብ ትንሽ ሼም አይዝም እሱና ምን ያገናኘዋለሁ ስለ ፍቅር ማሰብ የምንኖር ነው ፍቅር እኮ ጸጋ ነው ፍቅር ጸጋ ነው ቢባል ለእንደናንተ አይነቱ ነው እትያስኩና ለኛ ምን ሊሆነን ፍቅር ጸጋ ሳይሆን ለእናንተ ቀጋ አይጣል ሲሉ ጣሊያን መጣሉ አንዷን ፈረንጅ ጠብሳ አንዷን በዲቪ አንዷን ጥራቴ ማለቀ ይላሉ እኔ ደግሞ እዚህ ልቆሻሽግልሻለሁ ወይ ሊጀምርሽ ነው እንዴ እታለም ለኔ መሆን አቅቷት ነው እንግዲህ ከዚህ ከሽሮ ጋር አስፈጭቻ አብሬ ልላክሽ ለምን እና ምን ጎደለኝ ብለሽ ነው እንደዚህ የምትሆኝ ወላጆቼ ሞት ነጠቀኝ እህቴን ጓደኞቼ እንዳለ ደግሞ አሜሪካ ነጠቀች እና እኔ ምን ጎደለሽ መባለው ያክስት ልጅ ማለት እህት ማለት አይደለም እኔስ ቢሆን ወላጆችን ትቼ የመጣሁት አንቺን ብያለሁ ሴናዬ አንቺ ባትኖሪ ኖርማ ግን እስከመቼ አንቺም እኮ የራስሽ ህይወት የራስሽ ላይፍ አለሽ ሁለተኛ እንደዚህ እንዳትይኝ አላልኩሽም ይቅርታ ሴናዬ ሶሪ ይልሽ ግን የትኛው ነው በሳት ምን አይነቱ ነው አምላኬ ለአንተ ሚሳኔ የለምና ምኞትን አሳካልኝ
ትንሿን አየሁት እኮ ይሄን ለመናገር ነው በቃ ይሄም ደህና ነገር ያወራል ብዬ መጠበቅ እንዴት ትልሽ ትሰማኛለህ በዚህ ሰዓት ይሄን ነገር የምናስብበት ጊዜ ላይ አይደለንም እጃችን ላይ ገንዘብ የለ ወይ ስራ የለን ቆይ ሲሳይ ጋር ከሄድን ስንት ቀን ነው ነው ና በዚህ እኮ ነው መንገዱ ፈናት በዚህ ጋር ነው በዚህ ነው አልኩ አይደል እንዴ መንገዱ በዚህ ጋር ብንሄድ ምን ችግር አለ ቆይ ምን ይያልክ እንደሆነ ገባል አፍንጫችን እንዲ መናፈስ እንችል እንዲ በዙሪያ ጥምጥም እንናፈጥ ይያልክ እኮ ነው አንተ እኮ የምትለው ነገር ሳይገባኝ ቀርቶ አይደለም እኔ በመለ መንገድ ብንሄድም ተጨማሪ ነገር ልናገኝ እንችላለን እንጂ ምናጣው እኮ ነገር የለም እሺ ቆይ ምንድነው የምናገኘው አሁን ተጨማሪ ነገር ምን አቋራጭ በመሄድ ቶሎ ልደርስ ትችላለህ ነገር ግን የምታጣው ነገር አለ አንተ በፈለክበት ቦታ መሄድ ትችላለሽ እዛው እንገናኝ የራስ ጉዳይ አውቀሽ ሞተሻል የራስ ጉዳይ ትጠፋታለህ የራስ ጉዳይ ምንድነው አሁን የገባኝ ምን የዙሪያ ጥምጥም እሺ ምንድነው ከፊት ያያየው ምን ያው ከፊት ያያየው ኧረ ሰፈሯ እዚህ ነው ማለት ነው እንደለመድሽው እዚህ ስትጠብጥ ይውላል አሁን መቀባጠርን ትተም እንደማረጋት ነገረኝም ቆይ ብታገኛት ምን ማለት እንዳለብህ ሳታቅ ነው በዚህ ጋር መጣኝ እሱም አቅ ነበር አሁን ግን ጠፋብኝ ይኸውልህ ደስ ያለና እሺ ሃይ ያምራል ቴንክ ዩ ሀብሉን እንኳን ማለት አይደል እና ምን እንትኑ ሀብሉ ያረፈበት ማለቴ እንትን ጡቱ ስምሽን እንኳን ንገሪኝ ሆዳ ራስ ወዳት ትሆናለህ እንዴ ስማችሁን እንኳን ንገሩን እንዴ ነው እሺ እንባላ ሴና ቴዲ ነኝ ባለ መጣይና ወጣ አራብሽራሹ በእናትሽ በጓደኛዬ ስም የፍሬንድን ስም ማወቅ እችላለሁ ውይ ማኪ ካንቺ ጭቅጭቅ ምንድነው የሚገላግለኝ ምን አይነት ስራ ነው ያገኛለ ስራ ማግኘት እንኳን አላገኘሁላችሁ ምን ነው ቅር ያላችሁ ትመስላላችሁ ይሄን ስላችሁ እኮ ሌላ ቦታ ስራ አልፈለኩላችሁም ለማለት ፈልጌ ነው አልገባኝ እዚህ ያላችሁ የቢዝነስ ስራዬን በአንዳንድ ነገር እንድታግዙኝ ያስባለሁ ምን ትላላችሁ ምን እንላለን እንዴ ተገይቶ ነው እንዴ አታካው ደረቅ ተላበደው እንዴ ማካመር እኔ ሲያስተክለው እሺ መቼ መጀመር ይችላል ከተመቻችሁ ነገሩ ይቻላል ችግር የለም ምንም ታረግ ከነዘጀቶች ጋር ሶሪ ማኪ ልክሽ ነው ኦኬ ምን ማለት ነው ልክሽ ነው ኦኬ ማለት ደግሞስ ምን ተፈጠረ ምንም አልተፈጠረ ዛሬ ስምሽን ትነግራለሽ ነገ ስልክ ስንሰጭባለሽ ከዛ ይቀጥላል አዎ ይሁት ነገር best gift you can give anyone on their wedding day is the truth. Have you completely lost your mind? What? You think of no one but you. Adam Alice, ምን ትለኛለች? የሾና ቆቴ ባይወጣኝ ይገርዶልኛ ምናምን ትላለች። እድሜ ላክስትሽ ልጅ አትያትም ነበር? ማለት ነው። አይ ግን ሲና የአሜሪካ ፍቅር እንኳን ሊወጣልኝ ይወርድልኝም አልቻል። እንዲወጣልሽ ልንገርሽ? You didn't do me. Buggers ጸበልተጠም ቲን ነምበሩ ቃና ብዛቱ ምናም ተጽፎላል
ኤ ደግሞ ለትራንስፖርት አንተ አትሻልም ግን እንደው አሹ ደግሞ በእናት እኔ በጣም ብዙ የሚሰራ ስራ አለ እዚህ ምን ሆናል ደግሞ አሹ ሂድ ነው ያለው እሱ ራሱ ሲሳይ ራሱ ታደስ የድርጅት ስም አይነበብም እስኪ ቼክ አድርገው እሺ አንዴ ላጣራ ሄሎ አንተ ድርጅቱ ስም ማን ነው የሚለው በደንብ ንገረኝ ዘላለም ታዲያ እንደዚህ ነው የሚጻፈው ማትረባ እንትን ጋሼ ዘላለም ነው የሚለው የምን ዘላለም ነው የምትለው የተላከበትን በቅጡ ያወቃል መሰለኝ እስኪ አጣራ ሄሎ ምንድነው የሚለው በስነ ስርዓት ንገረኝ አንተ ልጅ ጂል ዘላለም እኔ ማስቸገር ስል ስልኩ ዘጋው ለማንኛውም እንግዳ ሸት ነው የድርጅቱ ስም ቆይ እንገናኝሽ እንግዳ ሸት ነው ጋሽ እንግዳ ነው እንዴ ለሀገሩ ነው አይ ለፊደሉ አይ እነሱ ናቸው ለኔ እንግዳ ነው አንተ ልጅ ቆይ ምን ሆነህ ተወኝ አልኩህ አይደል እንዴ በቃ ተወኝ ለምን አትወኝ አረ ተዋል የራስ ጉዳይ አዎ በቃ ተወኝ በቃ ለምን አንድ ሺህ የራሴ ጉዳይ ነው በቃ አትቆዝም እኔ ምን ደግ አደረክ በቃ ተወኝ እሺ ሲሳይ ሰላም ሰላም አይደለም አይ ሰላም ደህና ነኝ አይ ፊትህን ሳየው አልመሰለኝም አይ ደህና ነኝ ትንሽ ራሴን አሞኝ ነው ታዲያ የሰጠውን ስራ ከጨረስክ ሄደህ እረፍት አታደርግም ነበር እንዴ ግን ይሄን አይደለም ብዬ ነው ችግር አይደለም እንግዲህ ዛሬ እረፍታችሁን የምታገኙበት ቀን ነው ያው ቴዲ ያዘስ ቴዲ ያዘሽ ቅሬታ ካላችሁ መረዳት ትችላላችሁ ቅሬታ ካለ በቃ በርቱ እሺ እንቀጥላለን እንግዲህ እየተነጋገርን ከሰዓቱ ሙሉ ፊትን ጥለት ውላለህ ዝም በለኝ በቃ በጧቱ ነጅሰ ቀን ሙሉ ቀኔን ነጠቅ ደማውን ፈካትልም ትለኛለህ እንዴ እኔ እሺ ቆይ ምን አረኩ አንተ እንዴ ሁሌ ለማስቸገር እንዴ ዝም በለኝ በቃ አራሼ አንተ ደግሞ ዝም ብለህ የምታካብጁ ነገር አለሽ እኮ አንቺ ደግሞ እሺ ይቅርታ እንዴ አሹ ይው አረ ይው ፉክክር የገጠመው አይመስልም ጎጃምኛ ጎንደርኛ ልክ እንደ ዘመኑ ዘፈን አልየለትም እንጂ ታውቃለህ ግን አሹ የሴቶች ስትራቴጂያዊ የጦር ወረዳቸው የወንዶችን ቀልብና አይነ በግድ ጎትቶ የሚያስቀር ማግኔታዊ ምታታዊ መግነጢሳዊ አስማታዊ
ዊ ነገር እንዳለው እሺ ፈላስፋው ወንዶችስ ሴቶችን የሚያማልሉበት ምታታዊ ዊ ነገር ምንድን ወል እንግዲህ ባደረግነው ጥናትና ምርምር መሰረት የሴቶችን ቀልብ ሊስቦ የሚችለው ነገር ነገዳመ የሆነበት ሁኔታ እናገኛለን እንዴ ምንድነው ደግሞ እሱ ያው እንግዲህ የመናገር መብታችንን በመጠቀም ስንተነትነው ነጭ ገንዘብ ዳያስፖራ መኪና የሆነበት ሁኔታ እናገኛለን አንታሹ ሰው አይታየም እንዴት ያስ ደንዋሉ አላየሁትም ነበር እንዴት ታየህ ያባደኛ እንትን ቃል ግዛ ብሎ ወደ ኋላ ቀርቶ ትያስኩ ያው መጣ መቼም እቺ ደሞዝ የምትባለው ነገር እኮ በስንት ጊዜያችን ብናገኛት ለትያስኩማ የሆነ ነገር መገዛት አለበት ብሎኝ ስደክሞ ስለመጣ እኔ እቺን ስጋ ልገዛለት ቀርቼ ነው ለዚህም በቃችሁ እግዚአብሔር ጨምሮ ይስጣችሁ እኔ ምልያሹ እንደ ሰሞኑን ጤነኛ ነህ አይ ደህና ነኝ እንዴ አትመስለኝም ባልከፈይብህ እንድትሄድ አይ እንዲሁ ስሯሯጡዬ ስለምመጣ ነው እንጂ ደህና ነኝ ስሯሯጥ ነው ያልከኝ ወይስ ሲሯሯጥብኝ ምንድነው የሚሯሯጥብኝ እንዴ ስራው ነው ስራው ኧረ እባክህ አንተ ልጅ ከቀልቡ ቁርሱን በር ላይ ሰክተዋል አቤት ትያስኩ ይሄ ጓደኛ ያለቀ ገሮይና መስሎ እንደው ጤነኛ ነኝ ሲል ትንሽ አያፍርም አረ ዝም ብሎ ነው ምንም እኮ አይደለም እኔ ምን እንደው ያ ፍቅርና ፍቅር የሚለው ነገር የምሮነ እንዴ አዎ በደንብ ፍቅር ይዞኛል ድብን ያለ ፍቅር ይዞኛል ሰማኛለህ እንኳን ድብን ያለ ፍቅር ድብን ያለ እንቅልፍ የሚይዝ አይነት አዎ እኔም አይመስለኝም ነበር ግን አሁን ሰው መሆን የታወቀ ያስቆ እኔ ብልህ የቤት ነው የዱር እንስሳ መሆን የሚሰማ በፊት እንዴ ስማሹ እዚህ መንገድ ላይ ተገትረ ምንድነው የምታደርገው ሰዓቱ እኮ ሄዷል ሂድ አንተን ይመጣል ማለት አይገባም እሺ ቆይ እዚህ መንገድ ላይ መገተር ምንድነው ጥቅሙ ወይ ደግሞ ቤት ሄደ ለምን እረፍት አታረግ እረፍት ማታ ያላረፍኩትና አሁንም ማር ይሄ ቦታ ደግሞ ለኔ ምን ያህል ትርጉም እንዳለው ታውቃለህ አይደል እሺ ምን ትርጉም አለ ስሙን እንኳን ያወቁት እዚች ቦታ ላይ ነው እሺ እሱ እድሜ ለኔ በላ ሌላው ደግሞ በጥፊ ዳስ ያረጋችሁን አልካድኩም እሺ ከዳል እንጂ እንደዚህ አትበለኝ አልካድኩም ከዳል እሺ ቆይ አሁን እዚህ ጋር የተገተርከው እሷ ትመጣለች ብላ አስበህ ነው አዎ በርግጠኝነት ትመጣለች እና ታናግራታለህ አናግራታለሁ ተው ግን አናግራታለሁ ተዋሹ ግድ የለም ይሄው መጣች አድርገው ዘርበይ አራ እንዲያናጅ ስሚ እቺ ጓደኛሽ ያማታል ራሷ እንዴት አድርጋ ነው የምታስበው አይውልህ ቴዲ እኔም የሱ ነገር እረዳለሁ ችግሩ ምን መሰለ እሺ ምንድነው ችግሩ ፍቅረኛ ምናምን አላት አይውልህ ማኪ ጓደኛዬ ሳትሆን ያክስቴ ልጅ ናት ወላጆቿ በተከታታይ ሲሞቱ ብቸኝነቷን ለመጋራት ነው እዚህ የመጣሁት አሁን ደግሞ ያው አብረን እየሰራን አብረን እንኖራለን የማኪ ህልም አሜሪካ መሄድ ነው በዛ ላይ ደግሞ ብዙ አመት የኖረች እህት አለቻት እና ነገ ዛሬ እያለች ሐሳቧ ልታሳካላት አልቻለች በቃ ወደ አሜሪካም ሊወስዳት የሚችል ሰው ከሆነ ብቻ ነው ምርጫዋ የሚሆነው በቃ ምርጫዋ የኮነማ ጓደኛዬ በምንም መስፈርቷ ማሟላት አይችልም ማለት ነው አዝናለሁ ቴዲ ኧረ አትዘኝ ምንም ጣጣ የለውም እሺ ሲሳይ ዛሬ በጣም ይቅርታ አረፈደን ምን ነው በሰላም ነው ለመጀመሪያ ጊዜያችሁ ስለሆነ እኮ አስጨነቃችሁኝ አሹስ አሹ ትንሽ ስራ መሆን ያረፈደው እና ከሰዓት ግን ይመጣል በቀደምም ደና አልነበረም እኮ ልጅ ባሰበብ ማለት ነው አረ ምንም ደና ነው ግን ያው እኔ ነኝ እንደውም ዛሬ እረፍት አድርግ ያልኩት እንጂ ሱማ ካልገባው ያለኝ ነበር ዛሬ ስባ አይ ጥሩ ደና አርጋል እኔ ወደ ክፍለ ሀገር ሊሆነ ቢዝነስ ጉዳይ ልወጣ ስለሆነ ባገኘው ጥሩ ነበር አረ ምንም አትጨናነቅ ደና ነው ደና ረፈድክ ደና ምን ሆነሃል ስራ የለም እንዴ አይ ትንሽ ማረፍ ፈልጌ ነው አፈር ልብላ ልጅ ምን ያህል ጊዜ ነው የምትቆየው ወር
ከዛም በላይ ልቆይ ይችላል ያዝ እዚህ ውስጥ የተወሰነ ገንዘብ አስቀምጬልሃለሁ እሺ ለአንዳንድ ነገር መጠባበቂያ ይሁን አሹም ከጠናበት አክም ቤት ሄዶ እንዲታያል እሺ በጣም ነው የምናመሰግነው ቋንተ ቀኑ ሙሉ ምግብ አልበላም ስትሏል አሁን ደግሞ እምቢ የምትለው ማንን የጎዳ መስሎ ኮካምታል እኔ ምሪንዳ አራሹ በእናትህ ታስጨንቀኝ ያዝ በእናትህ እሺ በቃ ባክለሳ ምንም አትጨነቅ እንደዚህ አትጨነቅ አንተ እኮ የኔን ህመም ካልታመምከው ልኩን አታውቀውም እሺ አራሹ እንዴ አትጨነቅ ለማለት ፈልጌ እኮ ነው ምንም ጣጣ የለውም ማኪ ግን የምር ምንም ማለት አዘነሽ አንቺ ልጅ ግን ለየልሽ ነው እኔ እንጃ ምን አይነት ልብ እንዳለሽ ታውቂያለሽ ያኔ ካፌ ውስጥ ፊቱ ላይ ይነበብ የነበረውን ስሜት እንደዚህ በቃላት መግለጽ በጣም ነው በጣም እኮ ነው የሚያሳዝነው እንዴ ምን አርጊ ነው የምትይኝ ምንም አታርጊ ግን ልጅ ነው ምንም አታርጊው አሹ ማኪን የምታገኝበት አንድ መላ መተልኛል እንዴት ያለ ትናንትና አንተ ማኪን ተከትላ ስትሄድ ሴናሪዮ የሆነ ነገር ብላኝ ነበር የሚጠቅም ከሆነ እስኪ እንስማ ወደ አሜሪካ ሊወስዳት የሚችል ሰው ከሆነ ብቻ ነው ምርጫው የሚሆነው አሁን ይሄ ቢሮ የሲሳይ የቢዝነስ ማከናወኛ ሳይሆን ለትንሽ ጊዜ ያንተ ኤጀንሲ ቢሮ ይሆናል ሰው ያብዳት እንዴ እኔ አላበድኩም አንተ ግን በየደቂቃው ወደዛ እያመራ ነው ያለው እንደምትወራ እኮ አልገባኝም ቴዲ ነገሩ ቢያናድም የማኪ የወንድ ምርጫ አሜሪካ ሊወስዳት የሚችል ብቻ ነው አንተ ደግሞ እንኳን አሜሪካ እዚሁ አሜሪካ ኤምባሲ እንኳን የመውሰድ አቅም የለም ስለዚህ የሲሳይን አለመኖር የማኪን ፍላጎትና የቢሮውን ነፃነት አስተሳስረ ራስን የኤጀንሲ ባለቤት አድርገህ ትቀርባታለህ ሰውዬ ነገር ሁሉ አላማረኝም ምንድነው የምታወራው እየቆየ ሲሄድ ያምራል ለማንኛውም በዚህ መንገድ ከቀረብካት በኋላ ለአጭር ጊዜ የሚቆይ ፈረንጅን አግብተው አሜሪካ መሄድ ለሚፈልጉ ሴቶች የተዘጋጀ እድል በዚህ ኤጀንሲ አማካኝነት እንደተዘጋጀ በሆነ መንገድ ጠቁማታለሁ ይሄን እኔ ምን ይጠቅመኛል እውነታውን ሲያወቀሽ ለምን ሊከሰት እንደሚችል አስበው በጣም እንዴ ማኪኮ አይደለም ቀርባ ልታናገር መንገድ ላይ እንኳን ለመጨበጥ እንኳን አልፈለገችም የምትመኘው ነገር በአንተ በኩል እንደሚሳካለት ሲሰማት አይደለም አንተ ብላት ራሷ ደጋግማ ትፈልጋለች ከዛ ለአንተ ያላትን አመለካከት እንደምንም ለመቀየር ጥረት ታደርጋለህ ይዝም ብለህ እንደ ጉቺ ላይ አግርግሯ ከመከታተል አይሻልም እንጃ ነገር ግን የተደበቀው ውበት ወጣ ተፍለቀለቀ አትለኝ ማለት እርሻውን ስልጠና ሰጥቻለሁ የምን ስልጠና የውትድርና ነበር አይደለም እሺ ፎቶ አይደለም የምትነሳው እስኪ ዘና ይፈታ ዘና አራር ቶ የምትንቀጠቀጠው ዝም ብለህ ዘና ሱሪ ከፍ ማለት ይሄ ነው እስኪ አውርዱ ወገብ ላይ አውርዱ ትውራይዘስ እንዴ ልታወጣው ነው ባንገት ዘቃ ነው አረ በቃ በእናትህ እንዴ እዚህ ጋር ወገብ ላይ በቃ እዚህ ጋር ከዛ ስትሄድ እሱ ጋር ቀጥልካ እንዴ ቸንተር ምና ከተራ ከተራ ከሰጋስቲ እስኪ አሳይ አዋ ምንድነው እንዴ ና ቆይ አረ ለበቃ ጀንተር ለበለኔ እኮ አሳየው
በቃ እንደዚህ እኮ ነው። አየሁ እንዲህ ነው በቃ እንዲህ አረጋና እስኪ አሁን አስደስተኝ በላ የመስክ ምክር መኪና ፈልጌ ነበር። ሳምፕል ይሞካቸዋል? ይቻላል። መጽሔት አለ። ኦኬ። እነዚህ በመጽሔት የታተሙ ናቸው። ሾሩማችን ነው። ተጨማሪ መኪኖች አሉ። ኦኬ። ወደ ሾሩም የሚወስደኝ? ያ ይቻላል። ሲናይ ከእሷ ጋር ከጨረስክ በኋላ ከእኔ ጋር ትገናኛለህ። ስለመጣ በጣም ደስ ብሎኛል። ስንት ስራ እየሰራሁ አይደል? ቆይ አንተ ምን አስጨናነቀ? እኔና ትምህርት እንደው ፊትና ኋላ ጀርባ በቃ እንዲሆንናል። ምን እንደማደርግ ግራ ገብቶኝ። አንተ ደግሞ የማያስጨንቅ ነው ሁሌ የሚያስጨንቅ ፎርሞችንና አንዳንድ ነገሮችን ለማዘጋጀት የሆነ ሰው እንመድባለን። ከዛ ደግሞ ያንን ፎርም ሴቶቹ ሲመጡ የምታስሞላ አንድ ጻፊ እንመድባለን። እሺ እነዚህ የምትላቸውን ሰዎች ከየት እናመጣለን? አሁን ለምሳሌ ለፎርሙና ለአንዳንድ ነገሮች ማለት ነው ቤቢ አለ። ከዛ ደግሞ ሴቶችን የምታስሞላ ጻፊዋ ደግሞ ማረቆ ማረቆች እና እዚህ ሰፈር ማረቆ እቺ ምን ችግር አለው? እሷ እና ሌላ ሰው ከየት ይመጣል? ቆይ ይልቅች ነው አፈጥናትና በላልተናት አንተ ምሳን ትፈልጋለህ፣ እኔም ቤቢ ይፈልጋል። እቺኛው እዚህ ሰፈር ማረቆች ምን ችግር አለ? አረቆ ያው ቺፕ እንብላትና ማረቆ ስንት ዓመት ቃል ካይደብረን እንዴ? ምን ነው ልከፊል ነው እንዴ? እሺ አሁን እንውጣ። ለቁም ነገር ነው የፈለግኩት ነው ውጭ አናል። እሺ በቃ ትዲ ሉሉ በልና ሴሽ ፈገም እንውጣለን። ፒስ አረጋና ትፈልጋለህ ያልኩህ አይደል? በልና ሴሽ ፈገም እንውጣለን። ቺጓ ሴሽ ቺኒስ አልቋል አለች። ወይ አንቺ ደግሞ በቃ ትዲ ፒስ ውጭ ስለማላጨስ ገዝቼ ልምጣና አጭሽ ወተን እናወራለን። ቁጭ በል ምን ቁጭ በል አይከም ወደ ኦባማ ሀገር አሜሪካ ኔትፍሊክስ አርጓችሁ አትመጭበት ደግሞ የማይገኘው
አዎ ይሰማል። ሄሎ እሺ ምን ፈለክ? ቆይ ለሚስት ነው ወይስ ለእህት ነው የፈለከው? ስጋው ይጮታል ፍሬንድ ለራሴ እያልኩ ነው። ይኸውልህ ወንድሜ ለራስህ ሌላ ጊዜ ይዘጋጅላል። አሁን ፕሮግራሙ የሴት ስለሆነ ከመስመር ላይ ውጣልን። አይደለም ደንበኛ እንዲህ ነው እንደምታስተናግድ። ግን እስካሁን ምንም ማኪን የሚመስል ስም የደወለ የለም። እስካሁን እንግዲህ ማኪ የሚል የለም። አሁን ማክዳ አለች፣ ማኬልዳ አለች፣ ማክቤል አለች፣ ማህደር አለች። በቃ እነዚህ እንጂ ማኪ የሚል የለም። ያው ሲያጠር እኮ ነው እድላችንን ሞክር ቴዲዬ ደንባ እኮ ይሆናል። ግን በቃ አሁን ካፌ ቀጥሬያቸው የለ እንዳለ አይተናቸው ማወቅ እኮ ነው። አሎ ነኝ ውስጥ ነኝ ግቢ ወይኔ እሱ አይደለችም በእናት ይሁን ነገር በልና ቦርድ ባለ ኤጀንሲዎቹ ናቸው አይደል? ማክዳ ነሽ? አዎ ማክዳ ነኝ። እሺ ማክዳ ይኸውልሽ አሁን ዛሬ ምንም እዚህ ስለማታስፈልጊ ቢሮ ስለምናወራ መሄድ ትችያለሽ። እንዴ በደረቁማ አልመለስም። እና ይኸው በቃ የኤጀንሲ ባለቤት እሷ አለ እሱ ያረጥብሻል። አንተ ምን አባ ነው የምትለው? ሁለታችሁም ፖ እንዴ ተደራጅተን አሎ ምንም ችግር የለውም። ቢሮ ትመጪና እዛው እናወራለን። እና መች ነው? ከሜዲካል በኋላ ወይኔ እሱ አይደለችም እቺም አይደለችም። እነዚህ ናቸው እንዴ? እንዴ ወዴት ነው ነኝ እንጂ ማንንም ይሁን ምንም አናግራናቸው እንመለሳለሽ። በቃ ምንም አትፍራ አንተ ዘና ብለህ ቁጭ በልሽ። ዘና በል በቃ አትፍራ። ዝም ብለሽ ታካብጃለሽ። ተነስ ተነስ ተነስ። ሰላም እንዴት ነው? ሰላም ሰላም። እሺ ሰላም ናችሁ? የሚጠጣ ነገር እዘዙ። ለኔ ሻይ ምንም አልፈልግም። ቴንክ ዩ። እንግዲህ እኛ ቢሮ መጣችሁ መጨናነቅ ምናምን አይታሰብም። ዘና ፈታ ምናምን ብላችሁ ነው። አንቺ አሜሪካ ልትሄጂ ነው? በደረቁም አይሆንም እና እዚህ መረጣጠር ምናምን ነው። አረባ ካንተ ማለቴ የሆነ በደረቁ ለምን የወርጥብ የሆነ እንትን ያው እንግዲህ የድርጅቱ ስራ አስኪያጅ እሱ እንደመሆኑ መጠን አንዳንድ የሚያስፈልገው መስፈርት ንገራት። አዎ የሚያስፈልገው ነገር ሙሉና ጉርድ ፎቶ እሱ ጋር ተዘርዝሯል አለ። ቅድሚያ ሂሳብ ነው? አይ ቅድሚያ ሂሳብ አያስከፍልም። ይሄ ነገር ግን እንዴት ነው? እርግጠኛ ናችሁ ወይ ለማለት ነው አይደል? በራሳችን ስለምንተማመን ነው ቅድሚያ ክፍያ ማናስከፍለው። ይገርማችሁ እሱ ኤጀንሲ በኩል የሄዱ ሰዎች እየደወሉ አባታችን የእንጀራ እናታችን ፋዘር ብሬድ ማዘር ብሬድ ምናምን እያሉ በቃ እየደወሉ እንዳመሰገኑ መሶባችን ቀማይሉት የለም። ቆይ ማናችሁ ነው የምትሄዱት? እሷ ናት የምትሄደው። ኧረ አንቺ ነሽ? ያው እንግዲህ ስራ አስኪያጁ እሱ እንደመሆኑ መጠን ከመምጣትሽ በፊት ከእሱ ጋር ተደዋውላችሁ ብትመጪ ጥሩ ነው አይደል? እንደሱ ብታደርጊ ጥሩ ነው። ስልክ ተለዋውጡና ተደዋውላችሁ መዝግቡ አንተ። እሺ ጌታዬ። እሺ 09 ክራይቴሪያ ሞልተሽ ተመዝግበሻል። ሌላው ነገር እንዴት ማውጣቱ ነው የሚቀድመው። ስምሽ ማን ነበር ያልሽኝ? ቲቲዬ ጥሩ ስም አለሽ። ሁሉም ነገር እኮ ደግሞ የሙያ ስነ ምግባር ማለት ኤቲክስ አለው። ያው ደግሞ እኮ ከማውጣትሽ በፊት መውጣት እንዳለብሽ አትዘንጊ። አልገባኝም።
ኤቲክሱ ያው እንደሚያዘው ከሆነ ባዶ እጁን ከመግባቱ በፊት ያው እንዲቃና እንደሚያመቻች ያገር ልጅ አቅመስ ይላል። ጨረስኩኝ? ጨርሰሻል። እሺ፣ በጣም አመሰግናለሁ። ምንም አይደል። እግዚአብሔር ይስጥልኝ። አሜን። እኔ የምደውለው ወይስ እናንተ? ወይኔ ጭራሽ ልትደውይ? በመድኃኒዓለም ቢሮ ለቀሽ ውጪ። እሺ፣ አመሰግናለሁ። ጸሐፊ ልጅ እንኳን ደህና መጣሽ። በደንብ አድርገሽ ኢንፎርሜሽን ተቀበያት፣ መዝግቢያት። ኧረ አንቺ አትጨነቂ። ያው በቆንጆ ሁኔታ አስተናግደን ያው በቆንጆ ሁኔታ ደግሞ እንደዚህ ባለ ነው የምናደርገው። ጣጣ የለውም። እዚህ መጣሁ አለሁ። መዝግቢያት። አሎ ጫኑት በቃ። እሺ አሹ ፎቶ ይሽከኝ ይቅርታ ተቆጣሁሽ አይደል? ይቅርታ። ስምሽን ንገሪኝ። ማኬላ። ማን? ማኬላ። አማርኛ ነው? አማርኛ ነው። ማኬላ። ምን እስከዚህ አስተካክሽ? ምን የኖርንበት አይደል? እንደ ኮምፒውተር ያደግንበት እኮ ነው። ግን እስክሪብቶ ስላለኝ ለፍጥነቱ ምን ነው ይሻለኛል። ማናሽ ስም ይሄ? ማኬላ። ማኬላ። ስንት ዓመትሽ ነው? 20 ቁመሽ ተንስሻላት ቁጭ ብለሽም አለሽ አልኩ። እንደዚህ ምናምን ብለሽ ማታ አልጋለኛ በፓራሹት ምናምን ስትበል የለም የሆነ ተንሳፈሽ ነገር ይሄ ፈረጅ አልተጋለጣች ማለት ነው። የኔ ነው ማረቁ DC line already, DC line baby, DC line already. Mas vamos lá faço. Vamos só esse barulho aí deles. Como está? Ana câmera com as chás. Vamos tomar com a câmera com isto. Bedens com coisas já mulheres. Pronto, chama. Mas é agora uma hora. Bedem é alto. Como é que? Vai na faca. ማላውቀው ፍረንጅ ባል ነው። ከዛስ አንቺ አጥር የሌለው ቤት ብቻ አለ በር የሌለው ቤት ግን አላውቅም። መፈለግሽ መጣሽ አሜሪካ ትሄድ እናንተ ደንፋር አሜሪካ እንደዚህ በርግደሽ እንደገባሽ ነው ቀላል መሰለሽ እንዴ? መጀመሪያ በስነ ስርዓት በር ማማከል ያለሽ ሲናይ እነዚህ ልጆች ምንም ሆናቸው አልጣመኝ ይሁን አንደኛው ነው ተሽው ሶሪ ራሱ አንቺ ከሱ ምን አለሽ? ዋናው ነገሮች መስተካከላቸው ነው። እኔም ቢያደርግልኝ ሲናይ ደስታን አልችልም ግን አይመስሉም ስሙ ራስ ማወቃቸው በዛ ላይ ደግሞ ቅድሚያ ክፍያ የለውም። በምንም ይሁን ሄዳለሁ እኔ መሞከሩ አይከፋም። ነው አቤት አዎ ነኝ ሄሎ እንዴት ነህ? አለ አቤት
ያው እንችላለን። አይ ራሴ ልደውልልህ። እሺ ቻው። ምን ነው የተራረፈ ምግብ መብላቴ ነው እንደዚህ ያስፈጠጠሽ? ግን ትርፍራፊ መብላት አይከብድም? እነዚህ ልጆች የተራረፈ ምግብ ከምንሰጣቸው የተራረፈ ፍቅር ብንሰጣቸው ብዬ እኮ ነው። የመጀመሪያችሁ አይደለም አይደል? አረ እኛ እንዴ ብዙ ጊዜያችን እንደውም ባለፈው አመት በጣም ብዙ ሰው ነው የላከው። አረ የዘንድሮ ግን እኔ ነኝ አይደል ቅድሚያ የምላክ? አዎ እንዴ አረ ምንም ችግር የለም። ቴንክ ዩ ስልክ ሄሎ ሁሉ ሰላም ነው? ሲስ አንተ እንዴት ነህ? ደህና ነኝ። አረ ምንም ሐሳብ አይግባ በዚህ ጉዳይ። እሺ አረ እሺ ቻው። አንቺ ሳልተመዘገብሽ? አርኒ ብናት እንደዚህ ነገር የሚመስለው የልጅ ጫታ እኮ ነው የሚመስለው። የሚገርምሽ እኮ ወንዶች ራሳቸው አንቺ ምዝገባ ላይ አልቀሩም ታውቂያለሽ? ምን ለማ እንዴ አሜሪካ ጾታችንን ቀይረን እንዲሆን እንሄዳለን ብለን አሜሪካ እንደሆነ ጾታ መቀየር ብርቅ አይደለም ማለት እንኮ ከዚህ ባሰ የሞራል ዝቅጠት የለም። ምን ታረጊያለሽ? እስኪ ዞር እንበላለን። ሲያፈቅርሽ ኖሯል ብትወቄ ጎኔ በደስታ ስቋል ተሰማኝ ደስታ ተሰማኝ ሐሴት እንግዳ ስሜት ስመኘው ኖሬ ብትይ ከጎኔ ግን በህልሜ ነው በውኔ ይጠቅመኛል ብለሽ ነው ወደሽኝ እንዳላጣት ፍቅሬ በጣም ፈራሁ ማሰለሰ
ሄሎ ሄሎ ሃይ አሹ ሄሎ ማኪ እንዴት ነህ እግዚአብሔር ይመስገን አንቺ እንዴት ነሽ ደህና ነሽ አሎ ዛሬ ከተመቸሽ ሻይ ተጋብዝ ብዬ ነበር እኔን አረ በደንብ ይመቸኛል ድብና አድርጎ ይመቸኛል ሄሎ 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 ማኪ አረ ሄሎ አይሰማም አሎ እየሰማሁ ነው ኦ ይመቻል አረ በደንብ ቴንክ ዩ አረ ምንም ችግር የለም እኔ ራሴ ቴንክ ዩ እሺ እሺ ቻው እሺ ለራሱ ባያስብለኝ አያስብልን ምን አለ አሁን ራቅ ብሎ ቢያጭስ ዝም ብሎ እንዴ ምን ለሰው አስብም እንዴ ምን ደደብ ነው በእናታችሁ ደሞ እኮ ተለጥፎለታል አያነብም ምን አይነት ደደብ ነው በእናታችሁ እሺ ነስ ቀላለ ቀለኛ ነው ያውላ ግልምጫሽና ቁጣሽ ጠፍቶ እንደዚህ ስትስቂ ሳይ በጣም ደስ ይላል ታውቃለህ አሹዬ ሁሌ ወንድም የለኝም ምናምን ብዬ ነበር ማስበው በጣም ነበር የሚከፋኝ አንቺ በዛች ከርካሳ ሬዲዮ የሰማዋትን አባባል ብታቂ ኖሮ እንደዚህ አትይኝም ከርካሳ አዎ ማለት ለምን አዲስ አትገዛም እንዴ ከየት ይመጣል ብር ማለት በወቅቱ ብር ከየት ይመጣል የመጀመሪያ ደሞዜን ስቀበል ስለሆነ የገዛዋት ካጠገቤ እንድትለየኝ አሺ ስንት ምን ነበር የሰማው እግር የሌለው ሰው እስካይ ድረስ ጫማ የለኝም ብዬ አማርር ነበር የኔ የሚሉት ዘመድ የሌላቸውን ሰዎች ብታስተው ይኖሮ ወንድም የለኝም ብለሽ አታማርሪም ነበር አሺ ማለት አልገባኝ ተነፈግን ያልነውን ነገር ብቻ ስለምናይ የተሰጠንን አጠገባችን ያለውን ነገር ማየት ይሳነን እንዴ አሹ የት ሄድክ አሁን ያልኩሽን ታሪክ ያለው አንድ ጓደኛዬ ትዝ ብሎኝ ብቻ ታዩ አሺ ይቅርታ በጣም ረበሽኩ አረ ችግር የለውም ደግሞ አልሳም ማለት ምን ነው ምንም ፍትሽከል እንዳልሽ ነው የሚያሳየው አይ አሹ ስለ ጓደኛው አውርቶ የሚያሳዝን ታሪክ ነው የነገረኝ አሹ
እና አንቺ አሻሳዘነሽ አይና ማለት ጓደኛ አዘነ ይሄኔ ነው መጠርጠር ምን ማለት ነው ሲነ አንቺ ነሽ ላሻውን የምታዝኝለት ነገ እራት ልጋብዝህ አስቤ ነበር እራት ምን ነው ይሄን ጥያቄ ወንዶች ብቻ ናቸው መጠየቅ ያለባቸው አይ አረ ችግር የለውም እና ንገረኛ ውሳኔ ነው አይ ችግር የለውም ተስማማን አይደል አዎ ምንድነው ዝም ብለሽ የምትስቂው ምን ነው አሸ ዛሬ እዚህ ገጠርኩ ማለት ፕሮስ ቆየብኝ አንዱ ነው እና ምን እንደደረሰኝ ጥሩ ሂደት ላይ አንቺን እንደውም ከአንድም ሁለት ፈረንጆች ወደውሽ ይቅርታሽ ሄሎ እንታለ እንዴት ነሽ እኔ ደህና ነኝ እውነት እሺ 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 ታዲያ ወደ የምትስሪ ነው በቀደመ በረራ ወደ አሜሪካ ለሰላ በጣም አሽ መንገድ ላስቸግራ ስለ አሜሪካ ምንም የማውቀው ነገር የለኝምና ጽፈ ብታመጣልኝስ ጽፌ ስለ አሜሪካ ላምጣልሽ እሺ ቴንክ ዩ ደሞ አመጣልሻለሁ አረሰውም ጻፍ አድርጊ ዝርዝር አድርጊ ከመቼውም የባሰ ማልወጣው ትልቅ ችግር ውስጥ ገብቻለሁ አንደኛ የማኪት አሜሪካ ልትወስዳት ሳይሆን አይቀርም ምንድነው የምታወራው ሁለተኛ እና ዋናው አንገብጋቢ ጉዳይ ስለ አሜሪካ መረጃ ዝርዝር ሁኔታ ያውም ዝርዝር ሁኔታ ጽፋ አምጣልኝ አላለችኝ ያንተ ልጅ ይሄ ቀላል ነገር ነው ዛሬ ማታ እራት እንብላ አላለችኝ ምን አንተማ ፈሽታ ላይ ነህ አንተማ ደስታ ላይ ነህ እሺ ነው ደስ ምን ሆነ ነው አይ ተጫውች ምን 10 ጊዜ ተጫውች ስለኛለህ እንደ ቤትሽ ከትላንት ዛሬ ምን የተሻልክ ሰው መስለኝ ነበር የመጣሁት ምን ይመስላል በእናታችሁ አልጫ አሹ አብረን እናሳልፍ እኮ ነው ያለች ገብቷል እራት ብቻ አይደለም አብረን እናሳልፍ በዛው እንደርም ሊሆን ይችላል
እስቲ ወንበር አምጪ። አረ ጉዳዩ በጣም በቃ አጣዳፊ ስለሆነ ነው። እንዴት ያለ ድዌ ነው የገጠመህ? እስቲ እንደው ያለብህን ችግር ንገረኝ እንድገልጥልህ። እንዴት ተብሎ ይነገራል? በጣም እኮ አትፍራ፣ አይዞህ ንገረኝ። ነገሩ የሚያሸማቅቅ ነው። የሚሸማቅቅ? አዎ። በአፍታ ድራሹን አጥፈዋል እኮ ችግር በቃ አገሩ ሁሉ የሚወራው እኮ ስለርሱ እኮ ነው። የትኛው እግርህ ነው? የትኛው እግርህን ነው? እግር አሉት እምቢ ለሀገሬ ብሎ ዘራፍ ብሎ አልዘምትም አለኝ። ባንዳማ አንከቱ መፍራት ወይም አስሮ መግረፍ። ምኑን ያስሩታል? ሲጀመር እኮ ተሳስሯል እኮ ነው የምልዎት። ምን ይታሰራል? አንተ ሰው ልክ ነህ እንዴ? አይዞህ ተረጋጋና ንገረኝ። ችግር የለም። አልታዘዝ አለኝ እኮ ነው የምልዎት። እንዴ የትኛው ልጅ? የሚያበርደው ነው የፈለግከው? አልታዘዝ ያለኝ ልጄ ሳይሆን እንዴ ምን ነው ይሄ ዝርዝሮት ላይ ስንፈ እንዴ ታዲያ ዙሪያ ጥምጥም ምን አስከደ? ምን ላድርግ ስንፈተው ነሲብ ይኸው እራሱ ተነፈሱት። ለመቼ ነው የምትፈልገው? ዛሬ ማታ። አዎ ዛሬ። ለዛሬ ማታ ይደርሳል ወይ? ስሞትልዎት እርሶ ብቻ ነው ተስፋዬ። እንደው ስሞት ከጉድ አውጡኝ። እሺ የአስቸኳይ ክፍልና ይሞክራል። ገና ሊሞክር? አረ ስሞትልዎት። እሺ ስንት ነው? ስንት ነው ዋጋው? 5100 ብር ብቻ። 5100 ብር ብቻ? አነሰ? አዎ በጣም። ቆይ ስማ፣ መድኃኒቱ ከዱባይ ነው እንዲያስቀመመመጠው ወይስ ከኮርማ ላይ ነቅለ ለሌለ ተክልልኝ? 5100 ብር ምን ይመስላል? በእናትህ መጋኛ አይክል። ይቅርታ የኔ የለም እሱ እኛ ሰው አይደለንም። አይ እንደዛ ማለት አይደለም። አልወጣም። ባክሽ አልተናገርሽም ማለት እኮ አልወጣሽም ማለት አይደለም። ምን ልርዳሽ? ችግር የለውም። እንዴ ችግር የለውም። ችግር ማስላለው ነው። እዚህ ባለባዜና ባለባዛ የተተለተላችሁ ቅድም ታሳጭ። ይቅርታ የተግባባን አልመሰለኝ። እኔ ድሮስ አንቺ ጋር ማን ይግባባል ነው? 5100 ብር ይለኛል እንዴ? ልክ ሚሳኤል አስወንጭፍልኝ ያልኩት አይመስልም? አሁን እሺ ምንድን ነው? ስንት ይሉኝ ይሆን? እዚህ ደግሞ እሺ ደግሞ ምን ብዬ ነው የምጠይቃቸው? ሲሳይ ደግሞ ምን ልትለኝ ይሆን? ሄሎ ሲሳይ። ስማ ቢሮስት ምን እየተሰራ እንዳለ ልነግረኝ ትችላለህ? ያስቀመጣችኋት ባለጌስ ማነሽ? ማን? አረ ምንም አዲስ ነገር የለም። ምንም አዲስ ነገር የለም ስትል ትንሽ አታፍርም? የችግራችሁ በደረስኩ ይሄ ነው ምላሹ። በጣም ነው። አረ ሲሳይ ማረ ምንም አይደለችም እንዴ? ምንድነው የምታወራው ሲሳይ? ለማንኛውም ስመጣ እንነጋገራለን። አረ ሲሳይ ወዲህ ስንት አሹ ስለሚያገዛልኝ ነገር ዛሬ የሚሰጠኝ ወረቀቱን ለማግኘት ነው ወይስ አሹን ለማግኘት እንዴት ችኩልሽ? አንቺ ደግሞ ችግር አለብሽ። ባይሆን ለማታ ጨዋታሽ ተዘጋጅ። እንዴ አለቀሽ ዛሬ ይመጣ ይል እንዴ? ምን ልለው ነው አንቺ ሄድሽ? አሞታ ምናምን በይው። እንዴ ማለት እንዴት ነው አሞታ ምናምን የምለው? ሃሎ አቤት መጣው Hello. Hi, Ashu.
ፀጉር ቤት ልገባ ነበር። እራት ግብዣው ቤት እናድርገው? ኦኬ ሰፈር ስትደርስ ደውልልኝ። እሺ ቴንክ ዩ አሽሬ። እሺ You and I go hard at each other like we're going to war. You and I go rough, we keep throwing things and slamming the doors. You and I get so damn dysfunctional, we stop keeping score. You and I get sick, yeah, I know that we can't do this no more. Yeah. You and I. እሺ ውሎ እንዴት ነበር? ውሎ አይውሎ ይባላል እንዴ? ውሎ ጥሩ ነበር። ውሎ አንቺ ሰው ለወጣ ታውቂያለሽ? መሸ መሰለኝ። እንዴ ብንሄድ አይሻልም? አሁንማ መሸ። ባይሆን መኝታን ያዝና ነው። ምን ነው ቅራለ? አይ ችግር የለውም። መጣሁ። ወዴት? መኝታ ማን እዚህ ባኞ ቤት ምናምን መጣሁ። እኔ መጣ እኔም እንኳን ጠጣ ወረቀቱን አመጣልኝ? አዎ አስቸገርኩ አይደል? እኔ ላንቺ ለመቸገር እንደተፈጠርኩ ማን ያውቃል? ማለት ለኔ ብቻ ነው ወይስ ሌሎችም ጭራሽ ይጨምራል? በተለይ ላንቺ። በተለይ ለኔ ለምን? እሱም በአንደበቴ መናገር ይከብደኛል። አይኔን አይተሽ የምትረጁ ይሆናል። ማኪ እኔ አሁን ካንቺ የምፈልገው ዝም ብለሽ እንድታዳምጪ ነው። ዝግጁ ነኝ። እኔ ላንቺ ካለኝ ጥልቅ ፍቅር የተነሳ በተደጋጋሚ ቀርቤ ላናግርሽ ብሞክርም አንቺ ግን በማመናጨቅ ፍቅሬን የምትቀንሹ መስሎሽ ይባሱኑ ፍቅሬን ጨመርሽ። አስጨርሽኝ። እንድታናግሪኝ እንድትቀርቢኝ ብዬ ያልሆንኩትን ሆኜ ቀረብኩሽ። ማለት ማኪ እኔ ኤጀንሲ የሚባል ነገር የለም። ጉዞ የሚባለው ተረት ተረት። ሌላው ቀርቶ ይሄን ወረቀት እንኳን እኔ አልጻፍኩት።
ምክንያቱም እኔ ማንበብና መጻፍ አልችልም። ውጣልኝ! ብዙዎች በእህትሽ እንደሚሳካልሽ ተስፋ አደርጋለሁ። ሰላም ሰሞኑን እዚህ ቢሮ ግን ምን ሲደረግ ነው የሰነበተው? እኔና እሱ መጀመሪያ ምናካት ነበረችና እዚህ ልክ አንተ ላይ ስራ የጀመረ ሰሞን ሌባ ዝም በል! ራስሽ ነሽ ልቤን የሰረቅሽው። እሱን ለማስመለስ ወይ አጭበርብሬያለሁ ወይ ሰርቄያለሁ። እኔ የምታገኝ መስሎ ነበራ። በአሜሪካ የመጣብኝ ልበር ነው። ደህና ግቢ ብዬሽ ቀላል ነው አለ ያርግልሽ። ምን እንደሚያናድደኝ ግን ታውቂያለሽ? የእንዳንቺ አይነቱን የውጭ ሀገር የመሰለ ስሜታችሁን ሳስበው ምን እንደሚሰማኝ ታውቂያለሽ? ያው ያንገበግበሃል፣ ያንቀጠቅጣል፣ ያን ይሰማል። ልክ ነሽ። እንደሱ ግን የሚሰማኝ ስላልተማርኩ እንዳይመስልሽ እንጂ ሀገራችን ስንት ያልተማሩ ታሪክ ሰሪ ጀግኖች እንዳሏት የዘነጋሽ መሰለኝ። እሱን ለማወቅ ደግሞ ፊደል መቁጠር አይጠበቅም። ሀበሻዊነት ብቻ ይነግረኛል። እባክህ ታዋቂ አትቀባጥር፣ ዝም በል። እነዚህ ታሪክ ሰሪዎች መቃብራቸውን ፈንቅለው ተነስተው እንዳንቺ አይነቷን የውጭ ሀገር የመሰለ ስሜታችሁን ቢያዩት ለዚች ሀገር መሞታቸውን ሲያስቡት ምን ያህል እንደሚሰማቸው ሳስበው ነው ጭንቅላቴን የሚያመኝ።
ስማንተ ሴተኛ ስሜቴን ስለገለጽኩ ነው ጎልተኛ ተፈው ዘመባ ለነገሩ ከእንዳንተ አይቶ አጭበርባሪ እግዚአብሔር ከነ ይኸውልሽ ሴና እርግጠኛ ባልሆንሽ ነገር ጥለሽኝ አትሂጂ በእናትሽ። ተው እባክህ ከአጭበርባሪ መቼ ቢሆን እውነተኛ ብለሽ ተገኝታለሽ ባለጌ ያው ይሄ ነው እውነታው። እንግዲህ በጣም ያሳዝናል። ለመሆኑ ግን የአሁኖቹ ሴቶች የሰሩት የማሳመን ድራማ ስንት ጠየቋቸው ይሆን? ከአንተ አፍ የወጣው ሲሳይ ያለ ፈቃድህ እኮ ላጠፋን ጥፋት ይቅርታ ጠይቀናል። እሱንም ቢሆን ስለ ፍቅር ጨንቆን ያደረግነው ህመሙ ከተናበት አሳክመው ካልከኝ ገንዘብ ላይ ህመሙ ፍቅር ስለሆነና ለፍቅር ስል የተወሰነ መጫወት ይችላል። ነገር ግን ለማንኛውም ያዘው ካልከኝ ገንዘብ ላይ ማለት ትችላለህ። ሽራሽ ሳንቲም አልነካው። ሌላው ጎደለብኝ አጠፋችሁ የምትለው ነገር ካለ ለማንኛውም ጊዜ ልጠይቀህ ትችላለህ። ከመዘገብናቸው ሴቶች ሽራፍ ሳንቲም ስላልተቀበለ ሀሳብ ነው እስከዛሬ ላደረግክልን ነገር እናመሰግናለን። ምንድን እናንተ በችግራችን ጊዜ እንኳን አትረዱንም? በቃ ያለንበት ሁኔታ ተረዱናል። ተውን እንዴ ተውን። በቃ ይሄ ነው መልሳችሁ? እንዴ ያዳ እስኪ ጁም ጦፋ በል ምንድነው? ጦፍ ቢጤነሽ ቀለም ባይዘልቀኝ ነው። እሺ አሁን የከተሜ ልጅ ሆነ ነው ሳትማር የቀረ ክፋት ሆነ። ይሄ ምንድነው የምትለው? አለመማር ያም ምን አባ ነው የምትለው? አቡዬ ምን አባ ነው የምትለው? አቡዬ የመለው አሹ እንዴ አታ ወረቀት አውጥቶ አንብብልኝ ይለኛል። እንደማይ አንተ ተማር አትማር ምናምን በምን ያውቃል? የት ያውቃል እሱ? ግን አሹ ይሄ ሁሉ ጊዜ ቆይ ምንም ፊደል አልቆጠርክም አይደል? ቆይ ለምንድን ነው ያልተማርከው? ወይ መማር እኔ ራሴን ሳቀው ጎዳና ላይ ነው ያገኘው። ትንሽ ከፍ እንዳልኩኝ የቀን ስራ እየሰራሁ ሳልንቅ ራሴ ነኝ እንደ አባትም እንደ እናትም ሆኜ ራሴን ያሳደግኩት። እግዚአብሔር ይስጠውና አንድ ሰውዬ መታወቂያ አውጥቶልኝ ቡና ቦርድ ተቀጠርኩ። ከዛ በኋላ እንደ ሰው እኔም ቀና ብዬ ቤት መከራየት ቻልኩ። በመቀጠል እናንተ ወዳጆቼን አገኘኋችሁ። እንደዘገየው ይገባኛል፣ ግን አሁንም ቢሆን ምክንያቱን መስማት ፈልጋለሁ። ራስሽ በሴትነትሽ ስሜትሽን በግልጽ ስለነገርሽኝ ተቆልዬ ሳይሆን በቃ ያንቺን ስሜት ለመጠበቅ ነው እንደዛ ያደረኩት። ማለት በቃ በጣም ተጨነቅኩኝ፣ በጣም ብዙ አሰብኩኝ፣ ግን ስሜትሽን መጉዳት ስላልፈለኩ ነው ጥዬሽ ሄድኩት። ግን እኔም ያው እወድሻለሁ። እኔ ማለት በቃ ከሴት ጋር ግንኙነት
በቃ እዚህ ዓለም ላይ መፍትሄ የሌለው ችግር የለም። አፈቅርሃለሁ። እኔ ራሴን ሳቀው ጎዳና ላይ ነው ያገኘው። ትንሽ ከፍ እንዳልኩ የቀን ስራ እየሰራው ሳልንቅ እንደ አባትም እንደ እናትም ሆኜ ራሴን ያሳደግኩት። ያሳዝናል በጣም። ለማንኛውም ተለምደውላ ነበር። ምን አለች? አግብቶ የሚሄድ ሰው ተገኝቷል። እሷ ደግሞ ጠቅላላ ልትመለስ ነው። ነገ ውሳኔሽን አሳውቂ ምራኛለች። ታዲያ ምን ማሳወቅ ያስፈልጋል? ያንቺ ሀሳብ እንደሆነ ታወቀ ነው። የኔ የሚሉት ዘመድ የሌላቸውን ሰዎች ብታስተው ይኖሮ ወንድም የለኝም ብለሽ አታማርልኝ። ሀገራችን ስንት ያልተማሩ ታሪክ ሰንጀሮች እንዳሏት የዘነጋሽ መሰለኝ። ባክናው ያስተዋል ዝም በል። እሱ ለማወቅ ደግሞ ፊደል መቁጠር አይጠበቅም። ሀበሻዊነት ብቻ ይገኛል። በቃ ተወኝ እንዳ በቃ እንዳትናገረኝ። ከዚህ በኋላ ስለሷ እንዳታነሳት። ስለናንተ ደስ ብሎ የሷን አይን ግን ዳግመኛ ማይታ ምንድነው? ቆይ ምንድነው? እግዚአብሔር ይመስገን። ምንድነው ጭቅጭቁ? ሰማላችሁ? እዚህ ቤት ስትገቡ ሁለት ነበራችሁ አይደለም? አሁን ግን በሐሳብም ቢሆን አራት ናችሁ። ሁለት ሴቶች አብረዋችሁ እንደሚኖሩ የተረጋገጠ ነው። ስለዚህ አስክዬ ካሁን ወር ጀምሮ የቤት ክራይ ጨረሱ። እኔን ደግሞ አድምጡኝ በደንብ። ከዚህ ወር መጨረሻ አይደለም ከዚህ ደቂቃ በኋላ ቤቱን እለቅልዎታለሁ። ለኔ ፀሐይም ዶፍም ዝናብም ብርቅ አይደሉም፣ ዘመዶቼ ናቸው። ያስኩ ለምን አይተውልም? በቃ ያሹ ነገር እንደሆነ አብቅቶለታል። ላይመለስ ሄዷል። በቃ ማኪ በጣም ዘግይተሻል። አሹ ላይመለስ ሄዷል። ወዴት ነው ሄደው? እሱ ብቻ ነው የሚያውቀው።
ቦታ እዚህ ሲከፋኝ የሚያጸና አሹ ምን ቀረሽ ከኔ ደሞ? አሹ አንተ ብቻ ነው የቀረኝ። የኔና ያንቺ ጉዳይማ ያበቃ ነገር ነው። አሹ እኔ ለማግኘት የተሳሳተ መንገድ ብትሄድም ብዙ ነገር አስተምረኸኛል። እኔማ ማህየም ደደብ ነኝ። ምን ላስተምርሽ እችላለሁ? አሹ የፍቅር አስተምረኸኛል። ሄው ምንድነው ወረቀትሽ መጣልሽ? አንተ ፍቅር እንዳስተማርከኝ እኔ ደግሞ ፊደል አስተምራለሁ። አመሰግናለሁ። አርፍደሻል። አሹ አግብቶ ሊወስደኝ የታሰበው ሰው አስቀርቻለሁ። እታለም ልትመጣ ነው። ምንም ብትይኝ አልሰማሽም። አሹ አንተም እኔም ተሳስተናል። ዳግም መሳሳት የለብንም እኮ። እንዳንሳሳት መለያየት አለብን። የኔ እናትና አባት እንደተለያዩ እንዳትለያዩ። አሁን ላይ ማቢ አሹ አይን አይተው እኮ ማወቅ ትችላለህ።